እንዴት ቆያችሁ አድማጭ ተመልካቾቼ? ኃይሉ አበራ ነኝ ከወልቂጤ ዩኒቨርሲቲ። ከዚህ በፊት እንግዲህ በኮንስትራክሽን ስፔሲፊኬሽን ኢን ኳንት ሰርቬይንግ በሚለው ኮርስ ዙሪያ የተለያዩ ጊዜያት ለተማሪዎቻችን ያዘጋጀናቸውን የሙከራ እንዲሁም የማጠቃለያ ጥያቄዎችን ሰርተናል። ዛሬ ደግሞ በኮንስትራክሽን ማኔጅመንት ዙሪያ ተማሪዎቻችን የጠየቅናቸውን ጥያቄዎች አብረን እንሰራለን ማለት ነው። 18ኛ ምንድነው የሚለን የ80 ሚሊዮን ብር ፕሮጀክት ማኔጅ እያደረጋችሁ ነው። ከ5 ወር በኋላ ፕላን ፕሮግረሱ 50% ነው። አክቹዋል ፕሮግረሱ ደግሞ 40% ነው። ማለት ፕላን የተደረገው 5 ወር በኋላ 50% ያክል ይጠናቀቃል ተብሎ ነው። አክቹዋሊ ግን 40% ነው የደረሰው። አክቹዋል ኮስት ደግሞ 30 ሚሊዮን ብር አክቹዋሊ ለዛ ፕሮጀክት የወጣው ብር ከ5 ወር በኋላ 30 ሚሊዮን ብር ነው። ዋት ዘ ስታተስ ኦፍ ዘ ፕሮጀክት ኢን ተርምስ ኦፍ ስኬጁል ኤንድ በጀት፣ የፕሮጀክቱ ስታተስ እንዴት ነው የሚለው። ስለዚህ ኤ ላይ ፕሮጀክቱ ቢሃይንድ ስኬጁል ነው ወይስ ኤሄድ ኦፍ ስኬጁል ነው? ይህ ደግሞ ፕሮጀክቱ አንደር በጀት ነው ወይስ ኦቨር በጀት ነው? ከበጀት በታች የተሰራ ወይስ መደበለት በጀት በላይ እየሄደ ነው ያለው ነው የሚለን። ሲ ደግሞ ፎርካስት የምናደርገው ምንድነው? ኤስቲሜት አት ኮምፕሌሽን እና ኤስቲሜት ቱ ኮምፕሊት፣ እነዚህን ጥያቄዎች እንሰራለን ማለት ነው። ስለዚህ ወደ መልሱ ስንሄድ መጀመሪያ ምንድነው የምናስቀምጠው? ፕላን ቫልዩ፣ ፕላን የተደረገው ያክል 50% ይደርሳል ተብሎ ነው። ስለዚህ አጠቃላይ ፕሮጀክቱ በጀት 80 ሚሊዮን ብር ነው። ስለዚህ 50% ማለት 40 ሚሊዮን ማለት ነው። ፕላን የተደረገው የ40 ሚሊዮን ብር ስራ እንደሚሰራ ነው ከ5 ወር በኋላ። ኢርንድ ቫልዩ ደግሞ አክቹዋል ፕሮግረሱ በታቀደው ፕላን መሰረት የተሰራው ምን ያክሉ ነው? 40% ነው ብሎናል። ስለዚህ ያ ማለት 32 ሚሊዮን ብር ስራ ነው የተሰራው ማለት ነው። አክቹዋሊ ደግሞ ለዛ ፕሮጀክት እስከ 5 ወሩ ድረስ ምን ያክል ወጥቷል? 30 ሚሊዮን ብር አክቹዋሊ ወጥቷል ለዛ ፕሮጀክት። እዚህ በእነዚህ መረጃዎች መሰረት ቢሃይንድ ስኬጁል ነው ወይስ የሄድ ኦፍ ስኬጁል ብለን ለመወሰን ስኬጁል ቫሪያንሱን ነው የምንሰራው። ስኬጁል ቫሪያንሱን ደግሞ ኤርንድ ቫልዩ ማይነስ ፕላን ቫልዩ አድርገን ነው የምንሰራው። ኤርንድ ቫልዩ ኦልሬዲ እዚህ ጋር ሰጥቶናል፣ ፕላን ቫልዩም ተቀምጦልናል። ስለዚህ እነዚህ ስንቀናነስ ማይነስ 8 ሚሊዮን ብር ይሆናል። ይሄ ደግሞ ከዜሮ በታች ስለሆነ ቢሃይንድ ስኬጁል ነው ማለት ነው። ከዜሮ በላይ ሲሆን ኤሄድ ኦፍ ስኬጁል ነው። ዜሮ ላይ ሲሆን ግን በስኬጁሉ መሰረት እየሄደ እንደሆነ ነው የሚያመለክተን። ዘንድ ሌላኛው እዚሁ ስኬጁል ቫሪያንስ ወይም ደግሞ ስኬጁል ፐርፎርማንስ ኢንዴክሱን መስራት እንችላለን። ስለዚህ ስኬጁል ፐርፎርማንስ ኢንዴክሱን ደግሞ ስንሰራ እዚህ ጋር ዲዳክት ያደረግነውን ኦቨር አድርገን መስራት ነው ማለት ነው። ስለዚህ ኤርንድ ቫልዩ ሲካፈል ፕላን ቫልዩ አድርገን ቫልዩ እናገኛለን። ይህም ከአንድ በታች ስለሆነ ቢሃይንድ ስኬጁል እንደሆነ ማለት ነው። ከአንድ በላይ ቢሆን ግን ሄድ ኦፍ ስኬጁል ነው የሚሆነው። አንድ ቢሆን ግን እዚህ ጋር ያገኘነው ቫልዩ በስኬጁሉ መሰረት እየሄደ እንደሆነ ይነግረናል ማለት ነው ፕሮጀክታችን። ይህ ላይ ደግሞ የሚጠይቀን ፕሮጀክቱ አንደር በጀት ነው ወይስ ኦቨር በጀት ነው? ከበጀት በታች እየተሰራ ነው ወይስ በበጀቱ በተመደበለት በጀት ልክ እየተሰራ ነው ወይስ ከበጀት በላይ ነው እየሄደ ያለው የሚለውን እሱን ለመስራት ደግሞ ኮስት ቫሪያንስ ነው የምንሰራው። እዚህ ኮስት ቫሪያንስ ደግሞ ስንሰራ ኤርንድ ቫልዩ ማይነስ አክቹዋል ኮስት ነው የምናደርገው። ስለዚህ እሱን ስንቀናንስ 2 ሚሊዮን ብር እናገኛለን። ማለት አክቹዋል ኮስቱ ያንሳል ማለት ነው። ፕላን በተደረገው መሰረት ወጪ ይበልጣል አክቹዋሊ ለዛ ፕሮጀክት ከወጣው ወጪ ማለት ነው። ስለዚህ
ከበጀት በታች እየሄደ ነው ማለት ነው ፕሮጀክቱ። ወይም ደግሞ ኮስት ፐርፎርማንስ ኢንዴክሱንም መስራት እንችላለን። እዚህ ጋር ደግሞ ያው ሬሽዮን ነው የምንወስደው ኤርንድ ቫሊዩ ኦቨር አክቹዋል ኮስቱ አድርገን የምንሰራው። እሱን ደግሞ ስናደርግ 1.07 እናገኛለን። ይህ ደግሞ ከአንድ በላይ ስለሆነ አሁንም አንደር በጀት ነው ማለት ነው። ማለት አክቹዋል ኮስቱ እንደሚያንስ ነው የሚያሳየን ከአንድ በላይ ሲሆን፣ ከአንድ በታች ከሆነ ግን ኦቨር በጀት ነው ማለት አክቹዋል ኮስቱ ትልቅ ነው ማለት ነው። አንድ በታች ሲሆን አንድ ቢሆን ደግሞ አክቹዋል ኮስቱ እና ፕላን በተደረገው መሰረት የወጣው ወጪ ተመሳሳይ ነው ማለት ነው። ስለዚህ በበጀት ልክ እየሄደ እንደሆነ ነው የሚያሳየን። ሲ ላይ የሚጠይቀን ምንድን ነው? ኤስቲሜት አት ኮምፕሌሽን ኤንድ ኤስቲሜት ቱ ኮምፕሊት። አሁን ባለው ካሄድ ከሄድን አጠቃላይ ፕሮጀክቱን ለማጠናቀቅ ምን ያክል ብር ይፈጅብናል ነው ኤስቲሜት አት ኮምፕሌሽን። ኤስቲሜት ቱ ኮምፕሊት ደግሞ በዚህ አካሄዳችን ከቀጠልን ይህን ፕሮጀክት ለማጠናቀቅ ቀሪ ምን ያክል ብር ያስፈልገናል ነው። ስለዚህ እነሱን ደግሞ በዚህ መሰረት እንሰራለን። በጀት አት ኮምፕሌሽን አጠቃላይ ፕሮጀክቱ በጀት 80 ሚሊዮን ብር ነው። ኤስቲሜት አት ኮምፕሊሽን ደግሞ በጀት አት ኮምፕሊሽን ሲካፈል ለኮስት ፐርፎርማንስ ኢንዴክስ ነው። እሱም ስንካፈል ይህን ያክል ሚሊዮን ብር 74 ሚሊዮን ምናምን እናገኛለን። ስለዚህ በዚህ አካሄዳችን ከቀጠልን ፕሮጀክቱን ለማጠናቀቅ አጠቃላይ 74 ሚሊዮን 700 ምናምን ሺህ ብር ነው የሚፈጅብን ማለት ነው። መጀመሪያ 80 ሚሊዮን ብር ነበር የተመደበው። ጀስት አንደር በጀት እየሄደ ስለሆነ ፕሮጀክቱ በዚህ ያክል ብር ይጠናቀቃል ማለት ነው። ኤስቲሜት ቱ ኮምፕሊት ደግሞ ምንድነው? ከአሁን በኋላ ፕሮጀክቱን ለማጠናቀቅ ምን ያክል ይፈጅብናል ነው። እስካሁን አክቹዋል ኮስቱ 30 ሚሊዮን ብር ነው። ስለዚህ እስካሁን 30 ሚሊዮን ብር ወጪ አድርገናል። በዚህ ከቀጠለ ነው ፕሮጀክቱ ለማጠናቀቅ 74 ሚሊዮን 766,356 ብር ነው የሚያስፈልገን። ከዚህኛው ብር ላይ አክቹዋሊ የወጣውን ብር ስንቀናነስ 44 ሚሊዮን 700 ምናምን ሺህ ብር እናገኛለን ማለት ነው። ማለት በዚሁ የሚቀጥል ከሆነ ይህ ፕሮጀክት ለማጠናቀቅ ከአሁን በኋላ የሚያስፈልገን 44 ሚሊዮን 766,356 ብር ይሆናል ማለት ነው። ዛሬ በዚሁ ይበቃናል። እስከ ቀጣይ ሳምንት በዚሁ ተመሳሳይ ይሄኛውን ጥያቄ ሞክሩት። ቀጣይ አብረን እንሰራለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮአችን ከተመቻችሁ ደግሞ ላይክ ማድረጋችሁንም እንዳትረሱ። ሀሳብ አስተያየታችሁን ደግሞ በኮሜንት ጻፉልን። እናንተ ሀሳብ አስተያየት ለእኛ ጠቃሚ ስለሆነ አስተያየታችሁን በኮሜንት አሳውቁን። እወዳችኋለሁ። የሳምንት ሰው ይበለን። መልካም ቆይታ። ቻው።